ሰላም 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 ውድ የልዩነት ቤተሰቦች እንዴት አመሻችሁ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ የልዩነት ቤተሰብ ተቀላቀሉ። ላይክ ሰብስክራይብ ሼር እያደረጋችሁ እኔ የታችሁን አበረታቱኝ እላችኋለሁ። እንግዲህ በሰሞኑ ትልቅ ተቃውሞ እኛ ሴቶች ላይ እየደረሰ ነው። እንዲሁም ደግሞ ያው ስማችን በየቦታው የምታስጠሩ ሴቶች እረፉ ነው የምላችሁ። እንግዲህ ቪዲዮ እኔ በመጨረሻ ቪዲዮ አስቀምጥላችኋለሁ። ይህን ሰሞን ላይ በጣም ተቃውሞ ከወንዶች እየቀረበ ነው፣ ለሴቶች ማለት ነው፣ እኔንም ጨምሮ ነው። ያው እንግዲህ እንደዚህ አይነት ስራ ውስጥ ያላችሁ ሴቶች እረፉ ነው የምላችሁ። እንግዲህ የሀገራችን ወንዶች ትንሽ በጣም አሁን ላይ አሳሳቢ ሁኔታ ላይ እየደረሱ ነው። እያለቃቀሱ ነው። እንዴት ታደርጋላችሁ እያሉ ነው። በተለይ የመዳም ቅመሞች ላይ ነው እየወረዱብን ያሉ ማለት ነው። እንግዲህ አሁን ግን የምሬን ነው የምላቸው። አሁን ግን የመጨረሻ በቃ ከልባቸው ምርር ብሏቸው ላባቸውን ታብ አድርገው ነው እየተናገሩ ያሉ። ይህም ቪዲዮ አስቀምጥላችኋለሁ ሁላችሁ አስተያየታችሁን በኮሜንት ስር ጻፉልኝ። አብረን እስኪ ትንሽ የምሬን ነው እንሳቅ። ምክንያቱም እንግዲህ የመዳም ቅመሞች እንደዚህ በጣም ውድ ናቸው በነገራችን ላይ እና ብዙ ጊዜ የመዳም ቅመሞች ላይ የምትቀልዱ የምታፌዙ ትኖራላችሁ ኢትዮጵያ ውስጥ ተቀምጣችሁ ማለት ነው ወንዶች። እንግዲህ እነሱ እኛም እዚሁ እናንተም እዛው እየተባላችሁ ነው ይመስለኛል። እንግዲህ በጣም ብዙ ወንዶች አሁን ላይ በቃ እንዴት እንደዚህ ይሆናል? እንዴት እንደዚህ በቃ እንዴት ያዙ ልቀቁኝ እያሉ ነው። የምሬ ነው የምላችሁ። ሰሞኑን ይሄ ሁሉ ነው ቪዲዮ እየተለቀቀ እየታየ ያለ። እናንተም እያያችሁ እንግዲህ ትንሽ ፈታ እንድትሉልኝ ነው ቤተሰቦች ይህን ቪዲዮ ወደ እናንተ ይዤ የመጣሁት ማለት ነው። ወንዶች በጣም ብርር እያሉ የምሬ ነው የምላችሁ። እንዴት ታደርጋላችሁ እያሉ ነው። እንግዲህ እኔ የታችሁንም ደግሞ ላይክ ሰብስክራይብ ያደረጋችሁ አበረታቱን። እንግዲህ በመቀጣም ቪዲዮን አስቀምጥላችኋለሁ። ምክንያቱም መስማት አለባችሁ ሁላችሁ እየሰማችሁ ትንሽ እንግዲህ ችግር የለም ስቁም ብታዝኑ ትኖራላችሁ። እኔ ግን የምር በጣም እየተዝናናባቸው ያለሁትና እንግዲህ ያዩትን አይተው ነው የሚሄዱት። ያዩን ደግሞ እየተመለሰ ሊሆን ይችላል፣ ሌላው እየሄደ ሊሆን ይችላል። በመንገድ ላይ ያላችሁ ካላችሁ እንግዲህ ይሄንን ሮሮ እንድትሰሙ ነው ዋናው ቪዲዮ ያወጣሁላችሁ። አብረን እንሰማለን ማለት ነው። ቀጣይ ተከናወነ፣ እውነቱም ተከናወነ። የሀገሬ ሕዝብ ተከናወነ፣ እውነቱም ተከናወነ። እንዴ በቃ ይሻላል። ምንድነው እኛ ምንድና ጎደል ነው? ቆይ ምንድና ጎደል ነው? እኛ ቆይ ተው እንጂ ተው በለው ሙሉ ቀረበ። እኛ ቆይ ሀበሻዎች ምን እየሰራን ነው? እኛ ቆይ ምን እየሰራን ነው እንዴ? ተው እንጂ ተው። ቀይሮ የነዷቸው እኮ ነው እንዴ። እኔ የምልሽ የኔ እህት ተይ ቁሚ፣ ተይ ይሄ ነገር አያዋጣሽም። ተይ ቁሚ፣ ተይ እንዴ። ወንድ እንደው ቢንዘላዘል ትንሽ ከሴቶች ይሻላል። ይጭናል እንጂ ጭነውበት አይመጣም። አንቺ አሁን ጭነውብሽ ቢሄድ ምን አባሽ ልትሆኚ ነው? ምን አባሽ ልትሆኚ ነው? እንግዲህ ቪዲዮ እንዳያችሁት ነው። ላይክ ሰብስክራይብ ያደረጋችሁ እህታችሁን አበረታቱ። እስኪ እኔን ላይክ ሰብስክራይብ አድርጉኝ። ችግር አለው? አይ ምንም እኮ የሚጎልባቸው ነገር የለም። የምር እንደምላችሁ ይህ ቪዲዮ በጣም ስላዝናናኝ ነው ወደ እናንተ ያመጣሁት። እንግዲህ ሴቶችዬ እየሰማችሁ ነው? እኔ በኩል እየሰማሁ ነው። እናንተስ? ነገራችን ላይ ቀጣይ ቪዲዮ እስከምንገናኝ ቤት ያወራላችሁ ቶች ይወዳችኋለሁ። ሀሳብ አስተያየታችሁን በኮሜንት ስር ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባይ